አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በካህሊነቱ የፈጠረ ይህንን ዓለም በቸርነቱ የሚመግብ ስጋን ለብሶ ይህንን ዓለም ያዳነ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ሳይገባን ስለሰበሰበን ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። አምላክን የወለደች እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉም ቅዱሳን ነቢያትና ሐዋርያት፣ መላእክት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ ቅዱሳን በረከታቸው ይደርብን። የኔታ ወላዲ አእላፍ መላከ ምሕረት ጥበቡ በረከታቸው ይደርብን። ክቡር አባታችን ክቡር ሊቀ ሊቃውንት ዕዝራ ሐዲስ በጎንደር መንበረ መንግስት መድኃኔዓለም የአራቱ መጻሕፍተ ጉባኤያት ምስክር መምህርና የደብሩ አስተዳዳሪ፣ የተከበሩ አባታችን ሊቀ ስዩማን ቀሲስ ምህረት የደቡብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ በየኔታ ጥበቡ የተተኩት መላከ ምሕረት ለይኩን የዚህ ቤተ ክርስቲያን የአራቱ ጉባኤያት መምህርና የቅኔ መምህር፣ የተከበራችሁ የሀገረ ስብከታችን የየመምሪያ ኃላፊዎች፣ የዚህ ወረዳ ቤተ ክህነት ዋና ስራ አስኪያጅ መጋቤ ሥርዓት አባ ገብረ ማርያም፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ የአድባራት የገዳማት አስተዳዳሪዎች፣ ሁላችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እየረሳችሁት እግዚአብሔር ይመስገን አትሉም? እንደምን አመሻችሁ? ፈጣሪያችን እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንግዲህ ቅድም የኔታ እንደ አባት መግበው እንደ መምህር አስተምረው እንደ ንስሐ አባት ናዘው ስርየት ሰጥተው የሚያስተምሩን ያሳደጉን አባታችን ናቸው። የኔታ ሊቀ ሊቃውንት ዕዝራ ሐዲስ እሳቸው አስተምረው ሲያበቃ ማስተማር አይገባም በእውነቱ። እና እኔ አሁን ላስተምር አይደለም የቆምኩት፣ መልእክት ለማስተላለፍ እንደሆነ በእሳቸው ፊት ቆሜ ለመታረም እሳቸው በኋላ እኔ ያበላሸሁትን እንዲያሳምሩና እኛም ልጆቻቸው ከፊታቸው ለምደን እንድንታረም ነው እንጂ እኔ አሁን ላስተምር የሚገባ ፈጽሞ አገባብ አይደለም። እና ለዚህ እግዚአብሔርም ይቅር እንዲለኝ እጠይቃለሁ፣ እሳቸውንም ይቅር ይበሉኝ ይላለሁ። በእውነት ማለት ነው። እናንተም ይቅር በሉኝ። ስለዚህ እግዚአብሔር በመካከላችን የሚገባንን መልእክት እንድንማር ቅዱስ ፈቃዱ ይሁንልን። ወይ ተዘከሮ ሰብ ህውረ ለውእቱ ብሲ፣ ያንን ሰው ማንም አላሰበውም በሚል ርዕስ እንማማራለን። እስኪ በሉ ያንን ሰው በሉ። ማንም አላሰበውም በሉ ሁላችሁ። ያንም ሰው ማንም አላሰበውም። ሶስተኛ በሉ ያንን ሰው ማንም አላሰበውም። መጽሐፈ መክብብ ምዕራፍ 9 ቁጥር 15 ላይ በቅዱስ መጽሐፍ ተጽፎ የምናገኘው ኃይለ ቃል ነው። እንግዲህ ያንን ሰው ማንም አላሰበውም ብላችኋልና በህሊናችሁ ያላሰባችሁት ሰው ካለ እንድታስቡ የቤት ስራ እየሰጠዋችሁ ታስባላችሁ። መታሰብ ሲገባው ያልታሰበ አንድ ሰው አለ ይላል በመጽሐፍ። እና ምንድን ነው ያልታሰበው? ያ ሰው ማን ነው
ምን አድርጎ ውለታው የተረሳበት ሰው ነው? ምን አይነት ሰው ነው? እንዲህ ሰው የተባለው ሰውዬ ማን ነው የሚለውን ታሪኩ መጽሐፍ ቅዱስ እንደ እናት ማዕድ ነው። የእንጀራ እናት ታውቃላችሁ አይደል? የሆናችሁ አትቀየሙም። የእንጀራ እናት ጠባይ ከሌላችሁ የእንጀራ እናት መሆናችሁ አያስወቅሳችሁም። እና የእንጀራ እናት ስትሰጥ ለልጁ የሰጠችውን መጠን ባሏ እንዲያውቅላት አስጥታ ነው የምትሰጠው፣ ገልጣ ማለት ነው። እናት የሆነች እንደሆነ ግን በትንሽ እንጀራ ብዙ ነገር ጠቅልላ ትሰጠዋለች። ቅዱስ መጽሐፍ በጥቂት ኃይለ ቃላት ብዙ ምግቦችን ጠቅሎ የያዘ ነው። እንዲህ ተብሎ የተነገረለት ሰው ታሪኩ ከ4 መስመር የማይበልጥ ሰው ነው፣ ግን የተረሳ ማለት ነው። በቅዱስ መጽሐፍ እንደተመዘገበልን እንደተጻፈልን ሰው ከሚረሳቸው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በጣም ከባድ ኃጢአት ነው። በራእየ ዮሐንስ 7ቱ አርእስተ ኃጣውእ ወይ ደግሞ 7ቱ የዘንዶው ቀንድ ተብለው የተነገሩለት የዘንዶው 7 ቀንድ አለው የተባሉት እነዚህ ቀንዶቹ 7 ኃጢአት ናቸው። ከ7ቱ ኃጢአቶች አንዱ ውለታ መርሳት ነው። ውለታ መርሳት በሕይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ እረፍት እየነሳት ከእሷ ሕይወቱ ይልቅ ጽንሱ በሰላም ይወለድ ይሆን እያለች እያሰበች እየተጨነቀች አካላችን ተሰባብሮ አጥንታችን ደቆ ከምንቀበለው መከራ በሚበልጥ ምጥ ወልዳ ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ትከሻቸው ከሞቀ ልብሳቸው ከሞቀላቸው መብል ከጣፈጠላቸው ደርቦ ደራርቦ ለብሶ አደባባይ መዋል ሲችል ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። መምህራን ባለውለታችን ናቸው። ካህናት ባለውለታችን ናቸው። ጎረቤት ባለውለታችን ነው። ምድር ባለውለታችን ናት። ሰማይ ባለውለታችን ነው። የፍጥረታት ሁሉ ውለታ አለብን እና የሰው ልጅ ሰው የሚባለው የዋለለትን የማይረሳ ሰው ነው። ይህ ትልቅ ሰው ይባላል። እግዚአብሔር ራሱ ውለታ ባለመርሳት የሚታወቅ ነው። እሱም ይህን ያስተማረን እሱ ነው። ታሪኩን ልንገራችሁና ወደ ትምህርቱ እንሄዳለን። እንዲህ ይላል፣ ወናሁ ዘንተ ርኢኩ እምታይተ ፀሐይ ጥበበ፣ እነሆ ከሰማይ በታች አንዲት መልካም የተሻለች ነገር አየው፣ ይህችውም ጥበብ ናት። ከሰማይ በታች ታላቅ ነገር ያማረች ነገር አየሁ፣ ያችም ጥበብ ናት ይላል። ከሰማይ በታች ትልቁ ነገር ምንድን ነው? ጥበብ ነው። ሀብት ያለው ሰው ጥበብ ከሌለው ለሌባ ለወንበዴ ዘርቶት ይሄዳል። ጥበብ ያለው ሰው በቀዝቃዛ ውሃ መንግስተ ሰማያት ሲገባ፣ ጥበብ የሌለው ሰው ደግሞ በሙሉ ሀብቱ ታስሮ ሲኦል ይወርዳል። ሀብትም ጥበብ ያስፈልገዋል። 3 ምዕት በፍትህ መንፈሳዊ ባለጸጋ ብትሆን ጥበብ የሌለህ ሰው አትሁን፣ ጥበብ ከሌለህ ጥቅም የለውም ይላል። ሁሉ ነገር ትዳር ጥበብ ያስፈልገዋል። ሳያውቅ የገባ ሰው ሳያውቅ ይወጣል። ንግድም ጥበብ ያስፈልገዋል። ምግብም ጥበብ ያስፈልገዋል። ሁሉ ነገር ጥበብ ያስፈልገዋል። አነዋወር፣ አነጋገር ሁሉ ጥበብ ያስፈልገዋል። ግባ ማለትና ግባ ማለት ልዩነት አለው አይደለም? ይኸው በዚህ ጠብ ይመጣል ማለት ነው። በአነጋገር ችግር ማለት ፊደሉ አንድ ነው። ንባብ ባለማሳመር ማለት ነው። ይህም ጥበብ ያስፈልገዋል። ሁሉ ነገር ልብስ ጥበብ ያስፈልገዋል። አጠቃላይ መውጣት መውረዳችን ሁሉ ጥበብ ያስፈልጋል። የሚጽፍም በጥበብ ነው፣ የሚናገር በጥበብ ነው፣ የሚበላም በጥበብ ነው።
የሚጠጣም በጥበብ ሁሉም በጥበብ የሚኖር በጥበብ ነው። ስለዚህ ይሄንን ከሰማይ በታች ትልቅ ነገር ምንድን ነው ጋር ጥበብ ነው።